ሃይማኖታዊ ግጭቶች በክርስትናና በእስልምና መካከል ውስብስብና ጥልቅ ታሪካዊ ስሮች አሏቸው። እነዚህ ግጭቶች ብዙውን ጊዜ ከፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ሁኔታዎች ጋር የተሳሰሩ መሆናቸውን መረዳት አስፈላጊ ነው። እንዲሁም እጅግ ብዙ ቁጥር ያላቸው ክርስቲያኖች እና ሙስሊሞች በሰላም አብረው እንደሚኖሩ መገንዘብ ያስፈልጋል። የእስልምና እምነት በ7ኛው ክፍለ ዘመን ብቅ ማለት በመካከለኛው ምስራቅ እና በሰሜን አፍሪካ ከነበሩት የክርስትና ማህበረሰቦች ጋር ግንኙነት እንዲፈጠር አድርጓል። እነዚህ የመጀመሪያ ግንኙነቶች የሰላማዊ አብሮ መኖር እና የግጭት ጊዜያትን አካተዋል። ከ11ኛው እስከ 13ኛው ክፍለ ዘመን ድረስ የተካሄዱት ተከታታይ ሃይማኖታዊ ጦርነቶች የመስቀል ጦርነት አመለካከቶችን በእጅጉ የቀረጹ እና ጥላቻን ያሳደሩ ሲሆን እነዚህ ጦርነቶች በሃይማኖታዊ ቅንዓት፣ በፖለቲካዊ ምኞትና በኢኮኖሚያዊ ጥቅሞች በተቀላቀለ ውስብስብ ሁኔታ ያካተቱ ነበሩ። የኦቶማን ኢምፓየር መነሳት እና ወደ ክርስቲያን በተቆጣጠሩት የአውሮፓ ግዛቶች መስፋፋቱ ተጨማሪ ግጭቶችን አስከትሏል። ይህ በአሁኑ ጊዜ ብዙዎቹ ግጭቶች የሚመነጩት ሃይማኖታዊ ማንነት ድጋፍን ለማሰባሰብ ከሚውልባቸው ፖለቲካዊ እና የድንበር አለመግባባቶች ሲሆን ለምሳሌ በአንዳንድ የአፍሪካ፣ የመካከለኛው ምስራቅ እና የደቡብ ምስራቅ እስያ ሀገሮች ያሉ ግጭቶችን ያካትታሉ። በሁለቱም በኩል ያሉ አክራሪ ቡድኖች አመፅንና ጥላቻን ለማስረዳት ሃይማኖታዊ ልዩነቶችን ይጠቀማሉ። አጀንዳቸውን ለማራመድ ያማረ ለማንነት እና እሴቶች ከሚታዩ ስጋቶች ማህበራዊ እና ባህላዊ ውጥረቶች ሊፈጠሩ ይችላሉ። እነዚህ ውጥረቶች በአድሎ፣ መድሎ እና የተሳሳተ መረጃ ሊባባሱ ይችላሉ። ስለ እያንዳንዱ ሃይማኖት የተሳሳቱ አመለካከቶች እና አሉታዊ ጭፍን ጥላቻዎች አለመግባባት እና አለመተማመንን ያባብሳሉ። የሚዲያ ክርክሮች ጎጂ ጭፍን ጥላቻዎች ሊያጠናክሩ ይችላሉ። በሁለቱ ሃይማኖቶች መካከል እንደ ኢየሱስ ክርስቶስ ተፈጥሮ እና የነቢዩ ሙሐመድ ሚና ያሉ ቁልፍ የሥነ መለኮት ልዩነቶች አሉ። እነዚህ ልዩነቶች የውጥረት ምንጭ ነበሩ። ስለዚህ በአክራሪ ቡድኖች ድርጊት እና በብዙሃኑ ክርስቲያኖች እና ሙስሊሞች እምነት መካከል ያለውን ልዩነት መለየት እጅግ አስፈላጊ ነው። ልድገመው፣ በአክራሪ ቡድኖች ድርጊት እና በብዙሃኑ ክርስቲያኖች እና ሙስሊሞች እምነት መካከል ያለውን ልዩነት መለየት እጅግ አስፈላጊ ነው። ልሰልሰው፣ በአክራሪ ቡድኖች ድርጊት እና በብዙሃኑ ክርስቲያኖች እና ሙስሊሞች እምነት መካከል ያለውን ልዩነት በጣም አስፈላጊ ነው። የእምነት መስተጋብር እና መግባባት ሰላምን እና እርቅን ለማስፈን ወሳኝ ናቸው። ልድገመው፣ የእምነት መስተጋብር እና መግባባት ሰላምን እና እርቅን ለማስፈን እጅግ ወሳኝ ናቸው። ስለዚህ የእምነት መስተጋብር እና መግባባት ለረጅም ጊዜ መፍትሄዎች ግጭትን የሚያባብሱትን መሰረታዊ የፖለቲካ፣ ኢኮኖሚያዊ እና ማህበራዊ ሁኔታዎችን መፍታት በእጅጉ አስፈላጊ ነው። የጉዳዩን ውስብስብነት ሳይረዱ አድሏዊ አስተያየት መስጠት ብስለት ማጣት፣ ወደድ ባይነት፣ ጥቅመኝነት ወይም የጥላቻ ስሜት ስለሆነ ይቅርታም ስላልተጠየቀበት አስተማሪ ይሆን ዘንድ የምናውቀውን ቻናል ሰብስክራይብ በማድረግ ክርስቲያኖች እና ሙስሊሞች እንድንተባባር እና አንድነታችንን እንድናሳይ በአክብሮት እጠይቃለሁ። በፍጥነት እንዲዳረስ ሼር እናመሰግናለን።